አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ወንድምናቶች ቤተሰቦች ከሀገሩም ውስጥ ከሀገር ውጭም ያላችሁ የሐያሉ ጌታ ሰላምታ የአላህ ሱብሓነሁ ወተዓላ ሰላምታና እንክብካቤ ከእናንተ ላይ አይለይ ይሁን እላለሁኝ። በሰሞነኛ እንግዲህ በሙፍቲ የቀብር ስርዓት በተለያየ ሁኔታ የቃላት ጦርነት አሳልፈናል። እንግዲህ ይህ ሰውዬ የተናገረውን እስኪ ሰምተን እንመለስ። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይህ የኮልፌው መቃብር ማን ነው የሰጠው? ጠይብ እንግዲህ ምንድነው የሚለው ሌላ ነገር ማንሳት ይሆንብኛል እንጂ የኮልፌ መቃብርን ማን ነው ሰጠው እያለ ጥያቄ እያመጣ ነው። ይህ ሰውዬ በቅድሚያው የአህባሽ አመራር በነበረበት ሰዓት የመጅልስ ዋና ጸሐፊ አስተዳዳሪ ነበረ። አሁን እንግዲህ ከስልጣን ተወግዶ ያው በስልጣን በነበረበት ሰዓት ሙሰኛ፣ ቡቦኛ፣ ስለምግባሩ የተበላሸ የትልቅ ብልሹ የነበረ ሰው ነው። ያን ራሱ አላህ ይተሳሰበው። ነገር ግን እሱን እንደ ዓሊም ቆጥሮ የኮልፌን መቃብር ማን ነው ይሰጠው እያለ እንግዲህ የእሱን አምሳያዎችን አብሮ ተቀማምጦ እያወራ ነው ማለት ነው። ሰው ይታወቃል። አንቺ ነፍሲ ነው የሰጠው፣ ወዶ ፈቅዶ ነው የሰጠው። ተቀምጦስ ቢሆን አዎ ይሄ የኮልፌ ቀራኒዮ የኮልፌን መቃብር የሰጠው አይታወቅም፣ ተቀምጦስ ቢሆን እያለ ነው። እነሱ አመራር በነበሩበት ሰዓት ይህች አይነት ንግግር ተሰምታም አይታወቅም ማለት ነው። ሁለተኛ በቶ ያ መሬቱን ወስዶበት ይሄንን ለእስላሞች መቃብር ሰጥቻለሁ። ጉልበተኛ መጥቶ ባለንብረቱን ቀምቶ ይሄን ለሙስሊሞች መቃብር ቦታ ሰጥቻለሁ ብሎ ቢልስ እያለ ነው። አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሃውን ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን? አዎ እንግዲህ ሰውየው ምንድነው የሚለው አንድ ሰውዬ መጥቶ ጉልበተኛ መጥቶ ጠምጣሙን ያለው በቃ ንብረቱን ቀምቶ ቢቀማው የዚያ የተቀማው ሰውዬ የዚያ የተቀማው ንብረቱ የባለቤትነት ሁኔታው ይወገዳል ወይ እያለ ሸሪዓን እያወራ ነው ማለት ነው። ስለዚህ ዞሮ ምንድነው ሐሳቡ ጭብጡ እንደተረዳ ነው የኮልፌ መቃብር የተቀማ ነው እያለ ነው። እንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት። ጠይብ ከእንደዚህ ያለ ውስብስብ ችግሮች የኮልፌ መቃብር ውስብስብ ያለ ችግር ያለበት ስለሆነ እኔ ከዚያ የተሰረቀ ቦታ ላይ አልቀበርም ብለው ራሳቸውን ንጹህ አድርገው ቦታቸው ላይ የተቀበሩት ለዚህ ብለው ነው እያለ ነው። እንግዲህ እዚህ ቅበሩ ብለው እንትን ያሉት ወሲያ የተናገሩት ከዚህ ውስብስብ ነገር ለመውጣት ነው ብለው እያለ ነው። እኔ ብየልካለሁኝ ቃሲም ታጁዲን አንተ ድሮ የመጅልስ ዋና ጸሐፊ ነበርክ። የኮልፌ መቃብር የተሰረቀ መሆኑን እናንተ ከስልጣን ከወረዳችሁ በኋላ ነው ወይ የታወቀው? እናንተ በስልጣን በነበራችሁበት ጊዜ ለምን የተሰረቀ መሆኑን ለህዝቡ አስታውቃችሁ ለምን አታስተካክሉም ነበረ? ለምን ለባለቤቱ ብሩን አትመልሱም ነበረ? እናንተ ስልጣናችሁን ከተቀማችሁ አላህ ከቀማችሁ በኋላ ህዝበ ሙስሊሙን ተሹሽ ለተለያየ ነገሮችን ለመበተን ብላችሁ እንጂ አሁን ይሄ ለሙስሊም ህብረተሰብ ብላችሁ ነው ወይስ የተደበቀ ነገርን ሐቁን ያወጣ መስሏችሁ ነው? طيب ለዛው ቃሲሮች የዕልም ምናምን ሽታውን እንኳን ለሚሰሙ ራኢሐተል طيب አሁን እንግዲህ ቃሲር ማለት ደረቅ ማለት ነው። የደረቁ የዕልም ሽታ እንኳን የሌላቸው እያለ ነው። እነዚህ አለ የዕልም ሽታ የሌላቸው ደረቆች አለ። እኔ አልናገርም ብዬ ነበረ።
ምክንያቱም ህዝቡ ራሱ ወጣቶቻችንም ቢሆን መልስ ሰጥተዋቸዋል ይሄ ባለጌዎች። አዎ እንግዲህ እኔ አልናገርም ብዬ ነበረ። ወጣቶቻችን እንግዲህ መልስ ሰጥተዋቸዋል ለነዚህ ባለጌዎች የሚለው እንግዲህ አህለ ሱናዎች ነው። ትልልቅ መሻይኽ ዑለማ ያለውን እነሱ ተው ብለው እንግዲህ ተናግረዋቸው ነበረ። እንግዲህ ያው ዝቅተኛውንም ደረሳውንም መሻይኾችን ሁሉ እየሰደበ ነው ሰውዬ ማለት ነው። ሱአል ቢልሙስሊሚን ሽርክ ምንድነው ሽርክ ማለት? የአህመድ ኢብኑ ተይሚያ ገሲል የጠጣ ሰው ሙሽሪክ ነው ታዲያ? እና እንግዲህ የኢብኑ ተይሚያን እንግዲህ መዛብ እንትን የተማረ ሰው ሙሽሪክ ነው እያለ ነው። እንግዲህ ያው አላህ ኸይሩ ነገር ይምረጥልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።